እሺ ሄኤሜን አምሰው ሄኤሜን ዲክላይ ሰዎች አልሰማም እያሉ ነው። ይሄ አልፈምስ ያለ ነፍስ ሰው ከላክብኝ አልቀበልም። እኔ ነው የምልከው። ኤሙና አንድ ሰው ዲክላይ ጉድ ነው ወላሂ አልቀበላለሁ። ያ ሴት ብቻ ወንድ ምን አባት አደረግልኛለህ? ውቤ ሁለት ሰው ሰላም እንዴት ነሽ? ሰላም ነው። እግዚአብሔር ይመስገን። እንኳን ደህና መጣ። አሜን። ቪዲዮ አትከፍችም? ምን አይነት አባ ቪዲዮ አትከፍችም? ስራ ይጃለሁ። የት ነው የምትኖሪው? አቤት፣ አይሰማም? በኢሞ የደወልኩለት መስሎታል እንዴ? የዓለማችን ቁጥር 1 ፌመስ ኢስት አፍሪካ ላይ አለ የሚባል ፌመስ የሚያውቁት ሲያገኙት ወድቀው ተነስቶ ነው እኮ ማሜ በስማም በኢየሱስም ላይላ ይለላ እያሉ የሚያናግሩትን ፌመስ ስራ ይዣለሁ። ከይኔ ቀብራራ መልሳት የምትሉ አንድ ቁጥር በኢሞ ቲክቶክ እኮ ኢሞ መስሏታል ናቴ። አንድ ቁጥር ትመለስ የምትለው አትመለስ። የእኛ ቀብራራ ፕሬዚዳንት ማሜ ሳታቂ እኔ እኮ ለጅንጀና ነው እኮ የምገባው። እሷም ኧረ የለችም። እሺ ውቤ እባክሽ ነይ እባክሽ። ወላሂ የለችም። አጋጣሚ ነው እኮ የማገኛቸው ላይ አሁን እኔን እያዩ ላይቭ የሚከፍቱ ሰዎች ብዙ ስላሉ እኔ የቆየ ቆዩትን ነው እየላኩ ያለሁት። እኔን አይቶ እየሮጡ ሄዶ ላይቭ ገብቶ የሚልኩትን አይደለም የምቀበለው። እኔ የሚልኩልኝንም አልቀበልም። ራሴ የቆዩ መልክ የማይሰሩ ነይ ብሌን እዚህ ጋ አይቶ እየሮጡ ሄዶ ማሜን ማሜ ያገኘን ምናምን አይሆንም። ይሄ እርድና ነው የሚባለው።
እኔ ይሄ ኔትወርክ ይሻለኛል። ምን ላውራው? አታወራም? ምን ታወሪኝ? አላህ ያለፈመሰውን ነፍስ የማፈመስ አልችልም። የአንቺ ከላይ ነው እናቴ። ዱአ አድርጊ ጣሚ ከቻልሽ። ወጥቻለሁ እኮ ድምፅ ይሰማል። ሸበካው የኔ ነው የሷ ነው። ጉድ በል ጎንደር። ይሄ ነገር የኔ ሳይሆን አይቀርም። እሺ፣ አቤት አቤት አቤት! በጣም ብልጥ ብልጥ ሴቶች አዳዲሶች ገብቷል። አዳዲሶች ናቸው እኮ እኔ እንድቀበላችሁ። ግደሉኝ ግደሉኝ። ይህ ሳንታ ሁለት ሰው አላት። እኔ ትፈምሻታለሽ። በግድ ነው ትመጫለሽ። እኔ ሴትዮ ይሄ ኔትወርክ ኔ ይሁን እንዲ ሴትዮ ምንም ዲክላይን የለም። ነ ሳንታ በግድ ነው ምስባቸው። ግድለኝ አለች። አልቀበልም አለች። ወላሂ እምቢ አለች። እሺ ሌላ 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 ሁለት ሰው ብቻ ነው የሚቀረን። ሁለት ሰው ካስፈመስን እንለያያለን። እኔ የምፋታቸዋለሁ፣ እናንተም ወደ ስራችሁ ትሄዳላችሁ። እሺ ቤቲ ነኝ። ዜሮ ሰው ዲክላይ ትላኩልኝ። ራሴን የምልከው አልኳችሁ እኮ። መቅዲ ነኝ። 9 ሰው ና ያልኩሽ እኮ። ለምንድን ዲክላይን የሚያደርጉት? ለምን ዲክላይን ታደርጊያለሽ? መቅዲ ሄሎ፣ አንቺ የተቀበለችው ሄሎ፣ መቅዲ ሰላም ሰላም። ፍጥነ ጌም ላከች። አረ የሁለቱ ሰው ይቅርብን ፋሚሊ። ቆይ እስኪ የኔትወርክ ጉድን ግቴኔ ይሆናል እኮ። እስኪ ዋይፋይ ላድርገው። ሜቢ የኔም እኮ ሊሆን ይችላል። እኔ የምፈልገው ከ5 ሰው በታች ያለው፣ ከ5 ሰው በታች አልፈምስ ያለች ነፍስ ዛሬ ትፈምሳለች በእኔ። 2 ሰው 3 ሰው 1 ሰው ምናምን ትንሽ ፎሎ ያላቸው ተከታይ ያላቸው እንደሆነ እያመጣው ያለሁት ሰው የሌላቸውን ማለት ነው። ከዛ በኋላ ልክ ምን ታደርጋላችሁ? እኔ እነሱን አመጣለሁ። ልክ ሳመጣ ተሰብስባችሁ ሆ ብላችሁ እዛ ትገባላችሁ። እሺ ፏ ብላችሁ ማለት ነው፣ ደስ እንዲላቸው። ይሄን ነው እኔ እነሱን በማስገባት
እናንተ ደግሞ እነሱ ቤት በመግባት አስደስተን ሰውን አስደስተን ራሳችንም ደስተኛ እንሆናለን ማለት ነው። ኦኬ ያራዳ ልጅ ለዚህ ነው እኮ የምወዳችሁ። እሺ አረ ሴት የተፋችኝ ውሸታሙ ዘመን ነ የተከዳች ናት፣ አፍቃሪ ናት፣ ታስታውቃለች። ስሟ ውሸታሙ ዘመን ነው። ስሟ ውሸታሙ ዘመን። ፊታ ፕሮፋይሏ ብታያት እንዴት ታሳዝናለች። ምንም ሰው የላትም፣ ግን ይዘጋችብኝ ነው። እሺ ሸዊት ነው የሸዊትዬ እንደተባባል ነው። 500 ሰው ቀጥታ እዛ ትገባላችሁ። እኔ አመጣለሁ። ልክ ሳመጣ ከእናንተ የሚጠበቀው ተሰብስባችሁ እዛ መሄድ፣ ደስ ይበላቸው። እንዴት ደስ እንደሚላቸው ሰው ሲበዛላቸው ሀጀር እናገኛለን ማለት ነው። ማነሽ እናቱ ተመስገን አምላኬ። ማሂታ 0 ሰው ክያዬ 2 ሰው ብቻ ነው የምፈልገው። እጅን አልሰጥም ጎንደር ዘንቴ በኩልሽ ናችን ሜዳን አለውኝ ወንድሜ 44ቱ ብልህ ዌልካም ብያለሁ ወንድሜ። እንዴት ነህ? ሰላም እናቴ፣ እንዴት ነሽ? እግዚአብሔር ይመስገን። ደስ ይላል ስታንጎራግሪ። ድገሚው እስኪ። ደስ ብሎኝ እየሰማሁ ነበር። አራት አስቀኝ በእናትህ። ከምሬ ነው። የት ሀገር ልጅ ነሽ እናቴ? አላውቅም። እኔን እኔ ማንን ነው የምትይው? እኔን ነው የምታወሪው እናቴ? እስኪ አንጎራጉሪ እንደ ቅድም። እሺ ቤቱን ባርኩለት። እየጻፍችም እያነበብኩ ነበር። እንዴት ነህ? እንታወቅ። ክያ እባላለሁ። ከየት ነው የጀመራቸውን ቤት አታወራም? እንዴት እያወራሁሽ ነው እኮ። ከየት ነው? ከየት ነው? አለመሳቅ ከባድ ነው። ምንድን ነው ቶሎ ምን አንጎራጉርልህ? ደስ ያለን ንገረኝ። አንጎራጉርልህ ያለ ሀገሬን አሁን ስታንጎራጉር የነበረው ደስ ያለሽን አንቺ የምትወጂውን ምን ተያየን? ሳታወራም እንዴ? እንዴ ቤተሰብ ታብታብ እያደረጋችሁ እስኪ። እኔ በድምፅ የምዘፍነው ተከፍሎኝ ነው። ለዛ ደግሞ እንዳዘፍኒ ተብያለሁ። ለዛ ነው የት ነው ያለሽው? የት ነው የምትኖሪው? ከአዲስ አበባ። ኦኬ፣ እኔም አዲስ አበባ ነው ያለሁት። ሰራተኛ ነሽ? ተማሪ? ከአዲስ አበባ አይሰማም ኔትወርክ እኮ እያዘ። ኦኬ፣ እኔም አዲስ አበባ ነኝ።
አዲስ አበባ። ያ አዲስ አበባ ነኝ እኔ። ደስ ይላል። ጥሩ ነው። አመሰግናለሁ። ሰራተኛ ነሽ? ተማሪ? ችግር የለውም አባቴ። አመሰግናለሁ። እኔ ወንድም ምን አልከኝ? ሰራተኛ ነሽ? ተማሪ ነኝ እኔ። እሺ፣ በጣም ቆንጅዬ ነሽ። ደስ የሚል እንትን ኢትዮጵያዊ ከለር። ምን አይነት እድል ነው የምጠቀመው? በማርያም እናት አመሰግናለሁ ውዴ። አሪፍ ቾኮላት ከለር ነው ያለሽ፣ ኢትዮጵያዊ ሪል ከለር። እሺ፣ አመሰግናለሁ። ቸው። እሺ፣ ስላደነከኝ አመሰግናለሁ። እሺ እናቴ። ማሜ ይባላለሁ። ይህ ንግስት ደስ አትልም? ወላሂ ላዚም ቀለል ያለች ነገር ናት፣ ደስ ትላለች። አመሰግናለሁ ስለተዋወቅኩሽ። ፎሎ ባረግሽ ትመልሽልኛለሽ? ኔትወርክ የላትም። ደስ የምትል ኔትወርክ የላትም። አንድ ሰው ይቀረናል። ላስት አንድ ሰው እሺ፣ አንድ ሰው ላስት። ሊያ 0 ሰው። አንድ እድለኛ የመጨረሻ። እንዳልኳችሁ አላማችን ከ5 ተከታይ በታች ያለው ላይቭ ላይ ያለ ማንኛውም አጋጣሚ እኔ ያመጣዋለሁ። እናንተ ደግሞ 500 ሰው ቤቷ ሄዳችሁ ታፕታፕ ኮፒ ሊንክ ማድረግ ስራችሁ ማለት ነው። ተግባባን? አሁንም ደግምላችኋለሁ፣ ደስ እንዲላቸው እንዲህ ሰው በዛልኝ ምናምን ታፕ ኮፒ ሊንክ ተደረገልኝ ብሎ ደስ እንዲላቸው ሰው ማስደሰት ነው አላማችን። በቃ ስትሄዱ ሰው